መዝናኛ አብርቶ ሳይጨርስ በሞት የተለየን የሙዚቃ አቀናባሪ ደራሲና የሙዚቃ መሳሪያዎች ባለሙያ ኤልያስ መልካ የከተማ መናኝ በሚል ርዕስ መጽሐፍ ተጽፎለት ትላንት በብሔራዊ ቲያትር ተመርቋል። ከደራሲው ጋዜጠኛ ይነገር ጌታቸውና መጽሐፉን ከገመገሙት ረዳት ፕሮፌሰር ዘሪሁን ብርሃኑ ጋር አጭር ቆይታ እናደርጋለን። ዝግጅቱን አጠናቅሬ የማቀርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። ለብዙ ኢትዮጵያውያን አርቲስቶች የሙዚቃ ድርሰት አበርክቷል። የተለያዩ በርካታ ሙዚቃዎችንም አቀናብሯል። አርቲስት ኤልያስ መልካም በዚህ ዕውቅ የሙዚቃ አቀናባሪና ደራሲ ስራዎች ላይ የከተማ መናኝ በሚል ርዕስ በጋዜጠኛ ይነገር ጌታቸው የተደረሰ መጽሐፍ ትላንት በብሔራዊ ቲያትር ተመርቋል። በኤፍኤም 97 እና በብስራት ኤፍኤም የተለያዩ የሙዚቃ ፕሮግራሞች በማቅረብና የኢትዮጵያ ሙዚቃና ዋና ዋና የሙዚቃ ባለሙያዎች ታሪክና ትንታኔ የያዘ መጽሐፍ አዘጋጅ ጋዜጠኛ ይነገር ጌታቸውን በኤልያስ መልካ ስራዎች ላይ ያተኮረ መጽሐፍ ሲያስመርቅ አነጋግረነዋል። የኤልያስ በጣም ብዙ ዘመድ ያለው ብዙ ጓደኛ ያለው ሰው ነው። ኤልያስ ጋር በሙያ አጋጣሚ ነው የተዋወቅነው። በጣም ቅርብ ጓደኛው መባል አይደለም፣ ግን በተለያዩ አጋጣሚዎች ኤልያስ ጋር የመገናኘትና ሀሳቦችን የመስማት እድሉ ነበረኝ። ስለዚህ ከልፈቱ በኋላ በነበሩ አጋጣሚዎች ላይ በተለያዩ ቦታዎች ጽሁፎችን የማቅረብ እድል ነበረኝ፣ ስለ ኤልያስ፣ ስለ ፍልስፍናዎቹ፣ ስለ ሙዚቃው። ስለዚህ እነሱን መሰረት በማድረግ ጥያቄዎች ነበሩ፣ እንደ ኤልያስ ማስታወሻ ቢኖርለት የሚል ደግሞም እውነት ነው። ያው እኛ ሀገር ላይ የጋራ ጀግና ፍለጋ ብዙ ወደ ኋላ ሜዳ የሚያስፈልግ ይመስላል፣ ያልተጻፈ ህግ አለ። ስለዚህ ለምን ኤልያስን የዚህ ዘመናችን ጀግና አድርገን አናመጣውም? ኦፍኮርስ በጣም ብዙ ጀግኖች አሉ እዚህ ዘመን ላይ፣ ግን የህይወት ታሪክን ለመጻፍ ሰዎችን ለመዘከር ለማስታወስ 80 ዓመት 100 ዓመት መጠበቅ የለብንም። እዚህ ዘመን ላይ ትልልቅ ስራ የሰሩ ሰዎች በህይወት እያሉ ቢጻፍላቸው ጥሩ ነበር። ውጮቹ አንዱ የሚበልጡን በ30 ዓመት አንድ እግር ኳስ ተጫዋች መጽሐፍ ይጽፋል፣ ከዛ እንደገና ይጽፋል። እኛ ሀገር መጽሐፍ ምናልባት እንግዲህ የቀደመው ተጽዕኖ ይሁን አላቅም፣ በትውፊታችን ውስጥ ያለው ነገር ብዙም የማስቀመጥ ልምድ የለንም እና ኤልያስ እያለ ብንጽፍለት ብናወራለት ጥሩ ነበር። የሚቻለውን ያህል አልተዘከረም በወቅቱ፣ ግን ደግሞ ያድል አምልጦናል በሚል እዚህ ዘመን ላይ ቢያንስ እሱን መዘከር ቁጭት ያስፈልጋል እና የብዙ ሰዎች ጥያቄ ነበር። እኔም የኤልያስ ሙዚቃዎች ደጋግሜ ስሰማቸው፣ ኢንተርቪዎቹን ሳሰማቸው፣ ከኤልያስ ጋር በተለያዩ አጋጣሚዎች በነበሩኝ ቆይታዎች ላይ ሳወራው የነበሩ አመለካከቶቹ እንደ አንድ ሙዚቀኛ ብቻ የሚታያል። ኤልያስ በጣም የተዋጣለት አቀናባሪ ነው። በጣም የተዋጣለት ጊታር ተጫዋች ነው። በጣም የተዋጣለት ፕሮዲውሰር ነው። ዜማና ግጥምም ደራሲ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ እነዚህን ሁሉ ነገሮች በአንድ ላይ ይዞ ስኬታማ የሆነ ሰው በጣም ማግኘት አዳጋች ነው። ምናልባትም እንደገና ሌላ ብዙ ዓመት መጠበቅ ሳይኖርብን የሚቀር አይመስለኝም። እንዳልኩ የኢትዮጵያ ሙዚቃ ታሪክ ላይ ከዚህ በፊት በፕሮጀክት ደረጃ ታሪኩን በተመለከተ ለማጥናት ሞክሬያለሁ እና ኤልያስን የመሰለ ፈርጀ ብዙ ሰው፣ የአንድ ብዙ የሆነ ሰው፣ አንድ ሰው ሳይሆን እንደ ብዙ ሊወሰድ የሚችል ሰው ማግኘት ያዳግታል። መጽሐፍም ከዛ አንጻር በጣም አስፈላጊ ስለነበር ነው እንግዲህ የተጻፈው። የከተማ መናኝ በሚል ርዕስ የተጻፈው መጽሐፍ በወፍ በረር አስቃኘን አልነው። መጽሐፉ 409 ገጾች አሉት፣ 14 ምዕራፎች አሉት። ወደ 6 የሚሆኑ ምዕራፎቹ ከሞላ ጎደል ትንታኔ ናቸው፣ ሙዚቃዊ ትንታኔ፣ ሀሳቦቹ ፍልስፍናውን። ከዛ ውጭ ያሉ ሌሎች ምዕራፎች እንደ ሰው የሄደባቸውን መንገድ ተጋድሎ ማለት ለምሳሌ ለአውታር ለሙዚቀኞች መብት መከበር እንዲያረጋቸዋሉ። ከዛ ውጭ ደግሞ ሰዋዊ ህይወቱ፣ የፍቅር ህይወቱን፣ ውልደት፣ አስተዳደጉ ምንድን ነበር የሄደበት ነገር የሚለውን ሁሉ በዛ መንገድ ነው እየተመለከትኩ ለመስራት የሞከርኩት። በወፍ በረር እንደዛ ነው ፍልስፍናው። ከዛ የሙዚቃዊ ሀሳቦቹ ከሳይንስ ከነገረ መለኮት አንጻር እንደዚሁ ከሌሎች ከታሪካችን ከፖለቲካችን ውስጥ ኤልያስ ደግሞ በዘመን መንፈስ ውስጥ ራሱ ይህን ዘመን ይወክላል ወይ እንዲህ አይነት ጥያቄዎች እየተነሱ የተፈተሹበት መጽሐፍ ነው።
መጽሐፉ በታዋቂ ሰዎች የህይወት ታሪክ ዙሪያ ላይ ከሚጻፉት ምን የተለየ ነገር ይዞ መጥቷል ለሚለው ጥያቄያችን ደራሲው ይነገር ጌታቸው ተከታይን ብሎናል። አሁን ያው እኛ ሀገር የህይወት ታሪክ ሲጻፍ ብዙ ጊዜ ለዶክመንቴሽን ማድላት ይኖራል። ለዶክመንቴሽን ማለት ታሪኩን እንሰንደው ሚል ይኖራል። ብዙ የህይወት ታሪክ እኛ ሀገር ይጻፉም እንደዛ ናቸው፣ ለህይወት ታሪክ የሚያደሉ ናቸው። እንደዛ ስል ሙከራዎች ወይም ደግሞ በበቂ ሁኔታ የጻፉ ሰዎች የለም ማለት አይደለም። ያው ይህን እንዳለጌታን በዓሉ ላይ የተጻፈው ስብሐት አለማየሁ የጻፈለትን ከተመለከት ታሪክን የማስቀመጥና የተወልዶ የታደገ ቤት ሄዶ ቤት ወረደ የሚለውን ብቻ ሳይሆን ስራዎቹን በአግባቡ ተንትነው አስቀምጠውልናል። እዚህ መጽሐፍ ላይ እኔም የተዋስኩትን መንገድ እሱን ነው፣ ከሜቶዶሎጂ አንጻር እሱን ነው ለማድረግ የሞከርኩት። ኤልያስ የተወለደው ያደገበትን እንዲህ ከማለት ባለፈ ስራዎቹ ላይ ያለን ነገር ምንድን ነው የሚለውን አውቆትም ይሁን ሳያውቀው ኮንሽስሊም አንኮንሽስሊም ምንድን ነው ሲለን የነበረው የሚለውን ከተለያዩ ነገሮች አንጻር ነው ለመተንተን የተሞከረው። ስለዚህ ብዙ ነገሮችን ለመዳሰስ ተሞክሯል። ለዛ ነው መጽሐፉም ገጹ ትንሽ ገፋ ያለው። በብዙ መንገድ ኤልያስን ለማየት ተሞክሯል። እንዳልኩ በታሪክ ስንመለከተው ኤልያስን በፖለቲካ ታሪካችን፣ በማህበራዊ ታሪካችን ውስጥ አሁን ካለው ደግሞ ይሄ ከፍልስፍናው ሞራላዊ ጉዳዮች ላይ በዛ መንገድ እየተመለከትኩ ያው የሚቻለውን ነገር ሁሉ በተረዳ ነው መንገድ ነው ለማስቀመጥ የሞከርኩት። በጣም ብዙ ደግሞ ሰዎች ኤልያስ ጋር የነበራቸውን አጋጣሚ ትውስታዎች፣ ስለ ኤልያስ የሚያውቁትን ሁሉ እዚህ መጽሐፍ ላይ አጋርተዋል። ስለዚህ የነሱ ነገር ሁሉ ተደማምሮ ነው ያው ኤልያስን ስዕል የምናመጣው እና በዛ መንገድ ነው ኤልያስን መጽሐፍ ውስጥ ለመሳል ለማስቀመጥ የተሞከረው። ምናኔ የራሱ የሆነ ሃይማኖታዊ ትርጓሜ አለው። ምናኔና ከተማ፣ የዓለማዊ ሙዚቃ አቀናባሪና ምናኔ እንዴት ይጣጣማል? ለምን የከተማ መናኝ አልከው ለሚለው ጥያቄያችን እንዲህ ነበር ያለን ይነገር ጌታቸው። ምናኔው ያልኩህ ለምሳሌ ኤልያስ በጣም ጸሎተኛ ሰው ነው። ምናልባት መንፈሳዊ ሙዚቃ መስራት ውስጥ ካልሆነ፣ ለዛውም በተወሰኑ ሃይማኖቶች ላይ ካልሆነ በዛ ደረጃ ለአምላክ ለመገዛት መሞከርና ረጅም ሰዓት ለመጸለይ መሞከር የሃይማኖታዊ ወይም ደግሞ የመንፈሳዊ ሰው መገለጫ ነው። ስለዚህ እስከ መጨረሻው ህልፈቱ ድረስ በጣም አብዝቶ ይጸልይ የነበረ፣ ለፈጣሪው ይታመን የነበረ ነው። ሙዚቃዎቹ ውስጥም እነሱን ሀሳቦች ለማንሳት ሞክረዋል። ከአንድም በሌላ መንገድ ቢያንስ 10ቱን ትእዛዛት መጠበቅ አለብኝ ብሎ የሚያምን ሰው ነው። አንዱ በኢትዮጵያ ሙዚቃ ውስጥ ያመጣው ትልቁ ተጽዕኖ እሱ ነው። ሙዚቃን በጎ ለሆነ ነገር መጠቀም አለብን። ሙዚቃን በጎ የሆነ አስተሳሰብን አስፍተን ሀገርን መገንባት ይቻላል በሙዚቃ የሚለውን አቋም ይዞ በአንድ ሰው ሞት ለምሳሌ ዓለም ድናለች አይደል? ወይም ደግሞ በአንድ ሰው ስህተት ሞታለች። እንግዲህ በክርስትና ውስጥ በመጽሐፍ ቅዱስ ውስጥ ኤልያስ እጅጉን መጽሐፍ ቅዱሳዊ ስለሆነ በርትተን ከሰራን በእኔም በሌሎችም ጥረት ሀገር መቀየር ይቻላል፣ ዓለምን መቀየር ይቻላል ብሎ ያምናል። ቀደም ብዬ እንደጠቀስኩ በአንድ ሰው ዓለም ከዳነ ከሞተም አንድ ሰው ቀላል አይደለም፣ አንድ ሰው አንድ አይደለም የሚል አመለካከት አለውና በስራዎች ውስጥ እንግዲህ እንዲህ አይነት ነገሮችን አብዝቶ ለማስረዳት ለማሳየት ሞክሯል። እኛም በተለይ እኔ መጽሐፉን ስጽፍ እሱን ነገር በደንብ በስፋት ለመተንተት ሞክሬያለሁ። ከዛሬ ጋራ ባይኖች ስካይ አላንቀላፋ ባይኖች ስካይ የኔ ገንቶራ ባይኖች ስካይ መጽሐፉን ከገመገሙት በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰር ዘሪሁን ብርሃኑ ተከታዩን ብለውናል። መጽሐፉ እንግዲህ በታዋቂው የሙዚቃ አቀናባሪ፣ ገጣሚ፣ ደራሲና የሙዚቃ መሳሪያ ተጫዋች ኤልያስ መልካ ህይወት ላይ የሚያጠነጥን መጽሐፍ ነው። ይህ መጽሐፍ በዋናነት የህይወት ታሪኩን ብቻ ሳይሆን ስራዎቹን ከሀገሪቱ ፖለቲካዊ፣ ማህበራዊ፣ ፍልስፍናዊ እና የሃይማኖት ጉዳዮችን ሁሉ በጥልቀት መርምሮ እያንዳንዱን በየጊዜው ኤልያስ የሰራቸውን ሙዚቃዎች እያሰናሰለ ምሁራዊ ትንታኔ የሚሰጥ ምናልባትም በኢትዮጵያ የህይወት ታሪክ አጻጻፍ ስልት ውስጥ ብዙም ያልተለመደው ትንታኔ ስራዎቹን የግለሰቡን ስራ መሰረት በማድረግ ብቻ ትንታኔን በመስጠት እዛ ላይ ጠለቅ ያለ ውይይት የሚያደርግ መጽሐፍ ነው። ውድ የመዝናኛ ዝግጅት ታዳሚዎች ለዛሬ ያልነውን በዚሁ ፈጸምን። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ።